አንድ ቀን ዳግም ለምን አንጋባም? ለመጋባት አንቺም እስከዛሬ የሰራሽው እኔም ደግሞ እስካሁን ያለውበት ሁኔታ በቂ ነው። ስለዚህ የኔ ቤተሰቦችን ማግባት እንዳለብኝ እየተጨነቁና እየጨቀጨቁኝ ነው። በተለይ እናቴ ደግሞ የአንቺን ፎቶ ካሳዩት በኋላ የምሬን ነው የምልሽ ወዳሻለች። ስለዚህ ህይወታችንን ወደ አንድ መስመር ብናስይዘው ምን ይመስልሻል ብሎ ጠየቃት። በዚህ ምድር ስንኖር ህይወትን አጋጣሚ የሚያደርጋት ክስተቶች ብዙ ናቸው። ምናልባት በህልማችን እንኳ አስበን የማናውቀው ነገር በአንድ አጋጣሚ ወደ ሌላ ትልቅ ምዕራፍ ወይም ደግሞ ወደ ማናውቀው ትልቅ ማጥ ውስጥ ልንወረወር እንችላለን። ጽዮን ማግባት የሚለውን ሐሳብ ለሴኮንዶች እንኳ አስበው አታውቅም። ትንሽ ግራ የመጋባት ስሜት ውስጥ ስትገባ ለምን ሌሊሴን አልጠይቃትም ወይም ደግሞ አላማክራትም፣ እሷ ከኔ የተሻለ የህይወት ልምድ አላት ብላ ስላሰበች ወደ እሷ መራች። ለካ ባለፈው በዚህ ጉዳይ አገባሽም ብያታለሁ ብላ ታውችው ምንም ነገር ማድረግ አልፈለገችም። ምክንያቱም ያኔ ሌሊሴ የሆነ ሐሳብ በምታነሳበት ጊዜ እሷን ምን እንዳለች ታስታውሳለች። አስተውላችሁ ከሆነ ሁሌም በሁለት ተቃራኒ ሐሳቦች እንደተወጠርን ነው የምንኖረው። እናም አብዛኛውን ጊዜ የመጨረሻ ምርጫችን ያደረግነው ነገር ያበሳጨናል። ምናልባትም እኮ በተቃራኒውም ቢሆን አሁንም የምርጫችን አካል ያደረግነው ሁለቱም ያበሳጭናል። መጀመሪያ የተውነውም ሁለተኛ የመረጥነውም ሁሌ ያበሳጨናል። ይሄ ማለት ጽዮን ሌሊሴን ብታማክራትና መልሷ እንደምትፈልገው ባይሆን ማማከሬ ትክክል አልነበረም፣ ይሄ ጉዳይ በራሴ መፍታት ያለብኝ ነገር ነበር ብላ ትበሳጫለች። ወይንም ደግሞ በተቃራኒው ብታማክራትና በራሷ የወሰነችው ውሳኔ ወደማትወጣው ነገር ቢከታት አሁንም ደግሞ በራሷ ውሳኔ ልትበሳጭ ነው ማለት ነው። አንዳንዴ የራሳችንን ድክመት በሰዎች ለመሸፈን ስንሞክር ከእውነታው ግን ማምለጥ አንችልም። በሰዎች ማሳበብ ድክመትን አለማመን ነው። ሌላው ይቀር ራሳችንን ማንመነው እንጂ ጓዶች፣ ሰው ራሱን ማወቅ አለበት። ውሳኔዎቹ ስህተትም ይሁን ትክክል ራሱ ባለቤቱ ኃላፊነት መውሰድ አለበት። ይህ ልማዳችን መሆን አለበት። ይህ ልማዳችን እኮ ነው ትዳር ላይ ሁሌም ጥፋተኛው እኔ ነኝ የሚል ሰው የሌለው፣ ትምህርት ላይ መምህሩ ጣለኝ እንጂ እኔ ወደኩ የሚል ሰው የሌለው፣ ዜብራ ላይ ፈጥኖ መራመድ ፍርሃት እንጂ ስርዓት የማይመስለው፣ አባቱ ቤት 40 ዓመት መቀመጥ የአባቱ እንጂ የእሱ ጥፋት የማይመስለው ትውልድ የተፈጠረው። ስለዚህ እኛ ራሳችን ለወሰነው የትኛውም ትክክል የሚሆን ትክክል ያልሆኑ ውሳኔዎች ኃላፊነት መውሰድ እንልመድ። ኃላፊነት የሚወስድ ሰው ይማራል። ኃላፊነት የሚወስድ ሰው ይኖራል። ሰው በሕይወት እስካለ ድረስ ብዙ ውጣ ውረዶች ሊያጋጥሙት ይችላሉ። ትልቁ ነገር ግን ማመኑ ላይ ነው። ሁሉም ነገር ከማመን ይጀምራል። በዚህ መሃል ጽዮን ከሁለቱ ተቃራኒ ሐሳቦቿ በአንደኛው ወሰነችና ለማማከር ወሰነች። እናም አወራቻት። ይህ ልጅ ጋር ተዋውቀናል። ብዙ ነገሮች እያወራን ነው። ማግባት እንደሚፈልግ ነግሮኛል። እኔ ግን ሁለት ሐሳብ ሆንኩኝ። አዋቃለሁ ባለፈው ትንሽ ተበሳጭቻለሁ። ስለምወደው አንቺ ያልሽኝን ነገር በበጎ ነገር ለማሰብ አልሞከርኩም። ይቅርታ አድርጊልኝ፣ ግን አሁን ላይ የምታስፈልጊኝ አንቺ ነሽ። ስለዚህ እባክሽን እርጅኝ አለቻት። የሰው ልጅ ስህተቱን አምኖ ይቅርታ ሲጠይቅ በጣም ትልቅ ነገር ነው። ራሱንም አብሮት ያለውን ሰው በብዙ መንገድ ነገሮችን ማስቀጠል ይቻላል። ሌሊሴ ምንም አላለቻትም። ምንም እኮ አላጠፋሽም። አሁን የነበረሽበትን ስሜት እኔም አውቀዋለሁ። ስለዚህ በዛ መንገድ ነው የምረዳው። አንቺ ደግሞ ሕፃን ልጅ ሳትሆኚ ትልቅ ሰው ነሽ። ሁሉም ነገሮችን በራስሽ መወሰን የምትችይ ትክክለኛ አእምሮ ያለሽ ሰው ነሽ። ስለዚህ የሰው ልጅ የሁሉንም ጽንፍ ማሳየት አለበት። እንደውም በዛ ጊዜ በመናደድሽና እኔ ጋር በማኩረፍሽ ትክክለኛ ማንነትሽን ያሳየሽኝ። አንዳንድ ሰዎች ተናደው እንኳን ስሜታቸውን ለሰው መግለጽ አይፈልጉም። ድብቅ ሰው አልወድም። ስለዚህ አሁን ወደ መፍትሄው እንሄዳለን አለቻትና በመጀመሪያ ሁለት ጥያቄዎች ልጠይቅሽ አለቻት። የመጀመሪያው ከሀገርሽ ስትወጪ ለምን ዓላማ ነው የወጣሽው? የሁለተኛው ዓላማሽን አሳክተሻል ወይ? ሶስተኛ ልሽ የምፈልገው ነገር ይሄ ልጅ ስለሱ ምንነት በደንብ ጠይቀሽዋል ወይ? ወይስ ከፌስቡክ በዘለለ ስለሱ ማወቅ የምትፈልጊው ነገር የለም? ይሄ ህይወት ነው እንዳትረሺ።
በዛ ላይ ብዙ ዓላማ እንዳለሽ አውቃለሁ። ሁላችንም እንዴት እንደመጣ እናውቃለን። ሁላችንም ዓላማችንም እንደሆነ እናውቃለን። ስለዚህ ህይወታችን ላይ የምንወስነው እያንዳንዱ ውሳኔ ጥንቃቄ ያስፈልገዋል። ይህን ስልሽ ግን በጣም እንድትጠራጠሪና ውስጥሽን የማይሆን ስሜት ውስጥ እንድታስገቢው አይደለም። ግን ረጋ ብለሽ አስቢው። አንቺ በደንብ ከተረጋጋሽ መጠየቅ ያለብሽን ጥያቄ ራስሽ ታውቂዋለሽ። መጀመሪያ ራስሽን አስተውይ። በልቦናሽ ለማሰብ ሞክሪ። ትልቁ ነገር በልቦና ማሰብ ነው። ልብሽና አእምሮሽ ከተገናኘ ብዙ ጥያቄዎችን መጠየቅ ትችላለሽ። በስሜት ብቻ የምትነጂ ከሆነ ግን እሱ የሚልሽን ብቻ እያዳመጥሽ እንዲሁ ሞኝ እንደሆንሽ ነው የምትቀጥዩ። ስለዚህ ማድረግ ያለብሽን አልነግርሽም። እነዚህን የጠየቁሽን መልሶች ግን በትክክል ማሟላትሽን ራስሽን ጠይቂው አለቻት። እኛ ሰዎች ብዙ ጊዜ የተመቻቸ ቦታ ላይ ስንሆን የመጣንበት ዓላማ ይጠፋብናል። ሁልጊዜም ሲመቸንና ጥሩ ቦታ ላይ ስንሆን ወይም ደግሞ ፈረንጆች እንደሚሉት ኮምፎርት ዞን ላይ ስንሆን ዓላማችን ይጠፋናል። ለምን እንደመጣን፣ ምን እያደረግን እንደሆነ፣ ወዴት አቅጣጫ እየሄድን እንደሆነ ማሰብ አንፈልግም። ገና ስናስበው ውስጣችን ይጨንቀናል። ምናልባትም ጽዮን እዚህ ቤት ውስጥ ሳትሆን አትቀርም። ስለዚህ የአንዳንዱ ሌሊት ያለቻት ነገር እየገባት አይደለም ማለት ለማስተዋል እየሞከረች ነው። ግን ምንድነው አወሳሰበችብኝ አይነት ምን የሚመስል ስሜት ውስጥ ነው ያለችው። ከዛ ቅድም ካለችው ከራሷ መጀመሪያ ከነበረው ሀሳቧ ጋር ተጋጨች። ባላማክራት ይሻለኝ ይሆን ነበር እንዴ? ምናልባት ዳግም በውለታ ሳይገዛት አይቀርም። ምንም እንኳ የእሷ ገንዘብ ቢሆን ሁሌ ገንዘብ በማይኖራትና በተቸገረች ሰዓት ወይም ደግሞ መላክ በማትችልበት ሰዓት ለቤተሰቦቿ የሚሰጠው ገንዘብ አለ። ግን እሷ መልሳ ትልክለታለች። ይሄ ውለታ ይሁን ፍቅር ነገሮችን መለየት አቅቷታል። አንዳንድ ሰዎች በውለታ ወይም በፍቅር ያጥሩናል። መለየት ግን የኛው ጉዳይ ነው። መመርመር አለብን። ምክንያቱም ይህ ህይወት ነው። ግራ የገባ ነገር፣ ተጨባጭ የሌለው አጣብቂኝ ውስጥ መግባት እንዴት ይደክማል። በዚህ ምድር እድል በጣም ወሳኝ ነገር ነው። ፈጣሪ ሆይ እባክህን እድል ቢስ አታድርገኝ ብላ ወደ ላይ ቀናለች። እውነታውን ከፈጣሪ በስተቀር ማንም ሰው አያውቅም። በዚህ መሃል ታዲያ አንድ አደጋ ተከሰተ። ዳግም በመኪና ተገጭቶ ወደ ሆስፒታል ገባ። ዳግም ደውሎ አያውቅም፣ ቴክስትም አይመልስም። ሳይገናኙ 3 ቀናቶች ተቆጠሩ። ትደውላለች፣ አይነሳም። ምን እንደተፈጠረ እንኳ ሳታቅ ያስቀየመችው ነገር ካለ ማብሰልሰል ጀመረች። ምንም ያለችው ነገር የለም። በዚህ መሃል መልሳ ታዲያ እንደገና የመደወል ሀሳብ መጣላትና ደወለች። ከዛ ስልኩ ተነሳ። ሄሎ፣ እኔ ዳግም አይደለሁም። ትንሽ እኮ ዳግም አደጋ ነገር አጋጥሞት ሕክምና ላይ ስለሆነ በዛ ነው ያልተነሳው፣ ይቅርታ ማንሳት ስለከበደኝ ነው ብሎ ሳይጨርስ የምን አደጋ ነው ወንድሜ? ከትላንት በፊት እኮ አውርቼዋለሁ ብላ ጮኸችበት። አደጋ በቀጠሮ የሚመጣ ይመስል ጓደኛውም ትንሽ መኪና ገጨውና የቀኝ እጁን አስፓልት ሳይመታው አይቀርም። በቀኝ እጁን ያረፈው። ስለዚህ ትንሽ አጥንት መሰንጠቅ አጋጥሞታል መሰለኝ። አሁን ውስጥ ነው ያለው። ምናልባት ሰርጀሪ ሳያስፈልገው አይቀርም። ስለዚህ ተረጋጊ አንቺ። ስለዚህ ያለውን ነገር እኔም ማወራሻለሁ ብሎ መለሰላት። ከዛ በኋላ እንደገና ይቅርታ ግን ማን ልበል አንቺን ብሎ ጠየቃት። ጽዮን እባላለሁ እደውላለሁ ብላ ጆሮ ላይ ዘጋጅበት። እናም ስልኩን ከዘጋች በኋላ አምርራ አለቀሰች። የምር አዘነች። ደግነቱ ሌሊሴ አጠገቧ መሆኗ በእጃት እንጂ ውስጧ የዕድል ቢስነት ስሜት ሁላ ሳይሰማት አይቀርም። ጽዮን መታመሙን ከሰማች ጊዜ ጀምሮ እየደወለች ያለበትን ሁኔታ ትጠይቅ ጀመር። ከታገቢኛለሽ ወይ ተጠያቂነት ወደ በሽተኛ ጠያቂነት ከተቀየረች 5 ቀን አሳለፉ። እኛ ሰዎች ስንባል ለፈተና የተፈጠረን ፍጥሮች እኮ ነን።